ለኮታዊ ቃል የዚህ ቤታችሁ መሰረት ነው። ከዛ በኋላ እናንተ ታንጻላችሁ። በምትኖሩበት ኑሮ ውስጥ ሁሉ ያነጻችሁ ነው የምትኖሩት። እያደገ ነው የሚሄደው ይሄ ሪሌሽንሺፕ። ነገር ግን ዛሬ መሰረቱ ይጣላል። ምንድነው መሰረቱ? መሰረቱን ሐዋርያው ጳውሎስ የዘፍጥረቱን የእግዚአብሔርን ቃል በመጥቀስ እግዚአብሔር መጀመሪያ ሲፈጥር ሰውን እና አዳምና ሔዋንን ሲያደርግ አንድ ሲያደርጋቸው የተናገረውን ቃል ወስዶ ነው ይሄንን መመሪያ የሚሰጠው። ምንድነው መመሪያው? አንድ ነገር ልንገራችሁ። አንዳንዶች ይሄ ክፍል ሲነበብ ምን ይላሉ? ሚስት ለባሏ ትገዛ ባል ምናምን። ይሄ ለአንደኛው ክፍለ ዘመን የሚሆን አይደለም፣ በጣም ባክዋርድ ነው፣ ኋላ ቀር ነው ይላሉ። ወገኖች አንድ እውነት ልንገራችሁ፣ የእግዚአብሔር ቃል ዘላለማዊ ነው። ዘመናዊ አይደለም፣ ዘላለማዊ ነው። ዘመናዊ ማለት የዘመኑ ማለት ነው። ስለዚህ የዘመኑ የሆኑ በየጊዜው ይመጣሉ፣ ያልፋሉ። የእግዚአብሔር ቃል ግን ሁሌም ይሰራል። ስለዚህ በካሌብና በሊዲያም ቤት የሚሰራው ባለስልጣን ይሄ ቃል ነው። ግን ምን ማለት ነው? ገብቶን ልንኖረው ስለሚገባ